በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እንደምን አላችሁ? ሰላምና ጤና ለሁላችን ይሁን። እንደምናችሁ ሰላም ናችሁ ወይ? እግዚአብሔር ይክበር ይመስገን። እኔ በጣም ደህና ነኝ። ከነ ልጆቼ ደህና ነኝ። ክብሩ ለመድኃኒዓለምና ለእናቱ ለድንግል ማርያም ይሁን። በርግጥ ቆይቻለሁ ቪዲዮ ከለቀኩኝ በላይቭ መምጣት ከተውኩኝ ቆይቻለሁ። ዛሬ በዚህ ቪዲዮ ብቅ ብያለሁ። በአንዳንድ ቪዲዮዎችን ለቃለሁ ከቲክቶክ ላይ ከመልቀቅ በስተቀር በላይቭም እንደምንም ተገልጬ አላቅም። ዛሬ ግን በአንድ መልእክት መጥቻለሁ። ይሄን መልእክት ማስተላለፈው ምንም አይነት ነገር ኤዲት ሳላደርግ ነው። ምንም አይነት ሳይወጣለት ሳይቀነስለት ሳይጨመርበት ዛሬ የማስተላለፈው መልእክት ከመልእክቱ በፊት ግን ጥያቄ ትክክል ካልሆነ ስለ ድፍረቴ በጣም ትልቅ ይቅርታ ጠይቃለሁ። ጥያቄውን የምጠይቀው ወይም መልእክቱን የማስተላለፈው በቤተ ክርስቲያን ዙሪያ ያሉት አገልጋዮችና ከላይ ያሉት አካላትን ነው የሚመለከተው። እሱ ምንድነው? እንደሚታወቀው የዛሬ 3 ዓመት አካባቢ ከተሐድሶ ከምንፍቅና ህይወት ወደ ኦርቶዶክስ ወዳደኩበት ቤተክርስቲያን መመለሴ ይታወቃል። ነገር ግን ስመለስ ቤተክርስቲያን ያስቀመጠችልኝን ህገ ደንብ ወይም ቤተክርስቲያን የምትመራበትን አንድ ከቤተክርስቲያን ወጥቶ ሲመለስ ማድረግ የሚጠበቅበትን እንደ ቤተክርስቲያን ቀኖናና ስርዓት ማድረግ የሚጠበቅበትን ነገር አድርገን የተመለስኩት። እሱም ለኔ ጥቅም ነው እንጂ ለማንም ለታይታም ለውቅናም ለይስሙላም አይደለም። ቅዳሴ ባስቀድስ ለራሴ ነው። ኪዳን ሰዓታቱን ብቆም ብካፈል ለኔ ነው። ጸበል ብጠመቅ ለኔ ነው። ገዳምን ብሄድ ለራሴ ነው። ጸበል ብጠጣ የተለያዩ አድባራት ላይ ለመሳለም ብሄድ ጥቅሙ ለኔ ነው። ማንም ይሄን ብዬ አይደለም። ማንም ይሄ ሰው አላየኝም ይሄ ሰው አላወቀልኝም የሚጨነቅበት ነገር የለም። የመጀመሪያው እግዚአብሔር አዋቂ ስለሆነ ይቅርታ የመጀመሪያ ለእግዚአብሔር ነው። ከዛ ለቤተ ክርስቲያን ነው። ከዛ ለህዝቡ ነው። ከዛ ለራሴ ለማንነቴ አልባሌ ቦታ ስለወሰድኩ ነፍሴን ነው ይቅርታ የምጠይቀው። ስለወሰድኩ ይቅርታ ብዬ ራሴን በአራተኛ ደረጃ ከተመለስኩ በኋላ ግን ምንድነው የሆነው? ወደ አገልግሎት የተወሰኑ አድባራት ላይ አገለግል ነበር የተወሰኑ አድባራት ላይ። ከዛ በኋላ በራሴ በህይወቴ ዙሪያ በተለቀቀው በኢንተርቪውም በቪዲዮም በተለቀቀው ዓለም ሁሉ ህዝብ ሁሉ አነጋጋሪ ታሪክ ብሎ የወሰደው ያየውን ታሪክ ከዛ በኋላ ምንድነው የሆነው? አገልግሎት ሊጋብዘኝ ፈቃደኛ አይደለም። የትኛው ቦታ ላይ በተለይ ደግሞ ደብሬ ላይ አዲሱ ሚካኤል መርካቶ አዲሱ ሚካኤል ያደኩበት ደብር ላይ ሊጋብዙኝ ፈቃደኛ አይደለም። እኔ አሁን ጋብዙኝ አይደለም ላገልግል አይደለም፣ ግን መክሊቴን እንዴት ላድርገው? እግዚአብሔር የሰጠኝን ያገልግሎት ጸጋ ልዝፈንበት ወይስ የፊልም አክተር ልሁን ወይስ ሌላ ስራ ላይ ልሰማራ? ለምንድነው እንዳገለግል የማትፈልጉት? ለምንድነው እንደወጣ እንድበረታታ እንዴ? ከዚህ ሁሉ መከራና ስቃይ በኋላ ተመልሼ መጥቼ ይቅርታ ጠይቄ ላገልግል ስለ ለምንድነው ይሄ የሚሆነው? ለምንድነው የምትዘጉብኝ? ለምንድነው ቤተክርስቲያን አገልግሎት የማትጋብዘኝ እንዴ? እኔ እኮ በተሰጠኝ መክሊት እኮ ስንት አተረፍሽ ተብዬ ጠየቃለሁ። እግዚአብሔር በመንግስቱ ሲመጣ እኮ መክሊትሽ የተሰጠሽ መክሊት ስንት አትረፈሽ ጠበቅሽ ነው ይጠይቀኛል እግዚአብሔር። ምንም አላተረፍኩበትም መልሴ መሆን አለበት እና
እኔ መልስ እንድትሰጡኝ ፈልጋለሁ በእውነት ለምንድነው ማላገለግለው ለምንድነው ማልወጣው ለምንድነው ለአምላኬ ማልዘምረው ለምንድነው እኔስ ዳግም ከወደኩበት ተነስቼ በርትቼ እግዚአብሔር ካሰኝ ብዬ በአገልግሎቴ ማልቀጥለው ለምንድነው አትዝጉት በሩን እናገልግልበት እንዴ ወደ ዘፈን ዓለም እንግባ ወደ ፊልም ስራ እንግባ ወይስ ወደ ንግድ እንግባ ይሄን የመሰለ ጸጋ ይዘን ሰሞኑን ብዙ አገልጋዮች በጣም እያዘኑ ነው ያሉት እውነት ለመናገር አንድ አካል ብቻ የተወሰኑ ሰዎች ብቻ መድረኩን ይዘው ተቆጣጥረውት እርስ በርስ ለምንኛስ ለምንድን ማናገለግለው ቤተክርስቲያን የግል አይደለችም እኮ ቤተክርስቲያን የክርስቶስ ናት ድርሻ አለን ድልፈንታ አለን የማገልገል ተመልሰን ስንመጣ በትክክለኛ መንፈስ ነው ስንመለስ በትክክለኛ መንፈስ ነው በትክክለኛ የቤተክርስቲያን ቀኖናና ስርዓት ነው ተመለስን ለምንድነው እንድናገለግል ማትፈልጉት መልስ ፈልጋለሁ ቢያንስ ትልልቅ ቦታ ያላችሁ ስብከተ ወንጌሎች ቤተ ክህነት ያላችሁ ሀገረ ስብከት የምታገለግሉ የምትሰሩ እነዚህ ልጆች የተደረሱ ብላችሁ እንኳን አትጠይቁ አረ በእውነት እግዚአብሔር ያወደው በእውነት እኔ ዛሬ በጣም ነው የተሰማኝ በጣም ማለት ነው አንድ አገልጋይ በዚህ ጉዳይ ያወራች ነበር በአገልግሎት ዙሪያና ስትነግረኝ በመልክ ምርጫ ሆኗል አገልግሎት እውነት ለመናገር እኔ ዛሬ እቺን ተናግሬ ባላገለግልም አይቆጨኝም ግን ከመናገር ይቀራል ዘማሪ ጠፍቶ ዘማሪ ተከለ ያለች እሷን ልጋብዝላችሁ ሲባል እሷማ መልክ የላትም አታምርም ተብሎ ቃል በቃል ልጅቷ ባለችበት እንደዚህ ተብሎ አገልግሎት እንዳታገለግል ተደርጋለች በመልክ ምርጫ ለምን ምንድነው ይሄ ቤተክርስቲያን ነው የቁንጅና ውድድር ቦታ እኮ አይደለም ዓለማዊ ስፍራ አይደለም እኔ ዛሬ ሕያው እግዚአብሔር ምስክሬ ነው በጣም አልቅሼ አዝኜ ነው ይሄንን ቪዲዮ የሰራሁት ከራሴ ጋር ግን ብዙ ተማክሬበታል እና ምን እየሰራችሁ ነው ምን እየጠበቃችሁ ነው ምን እስከሆነ ነው የምንጠብቁት ምን እስከሆነ ዘፋኝ እስከሆነ የፊልም አክተር እስከሆነ ወይስ መርካቶ ገብተን ነጋዴ እስከሆነ ወይስ ደግሞ ቲክቶከር እስከሆነ ምንድነው የምትጠብቁት ይሄንን ጸጋ የት ላድርገው ይሄንን የዝማሬ አገልግሎት ጸጋን የት ላድርገው ካልዘመርኩበት ካላገለገልኩበት የት ላድርገው እኔ እዚህ ላይ አስመራችሁ መልስ እንድትሰጡኝ ፈልጋለሁ በነገራችን ላይ ክር አላረክሽም እንዳትሉኝ እሺ አንገቴን አሁን ያየሁት ይሄው ክር አለኝ ማህተብ አለኝ አላረክሽም ወደ ውስጥ ስለገባ አላረክሽም እንዳትሉኝ ይሄው ማህተቤ ትችት እንዳይመጣብኝ ነው የኛ ሰው ትንሽ ነገር ነው የሚፈልገው ትንሽ ነገሩን ነው እና አገልጋዮች የቤተክርስቲያን ትልልቅ ቦታ ላይ ያላችሁ ካህኑም ዲያቆኑም ስብከተ ወንጌሉም ጳጳሱም ቆሞሱም በአገልግሎት ድርሻ ላይ ያላችሁ ይሄንን አስምሩበት ምመኑም እንዲያውቅ የምንፈልገው ነገር ቢኖር ይሄ መድረክ አገልግሎት አውደ ምሕረት ስፍራ እየከለከሉን ስለሆነ መልስ እንፈልጋለን ስለዚህ መክሊታችንን መጠቀም ስላለብን ማትረፍ ስላለብን ማገልገል እፈልጋለሁ እኔ መዘመር ፈልጋለሁ ለእግዚአብሔር መዘመር ፈልጋለሁ የት ኦርቶዶክስ ቤተክርስቲያን ስለሰማችሁኝ እስከመጨረሻው ደግሞ ስለምታዳምጡኝ አመሰግናለሁ እግዚአብሔር